እኔ 40 ምናምን አመቴ ነው አሁን ሰራዊት ውስጥ ፖለቲካውን ማይቻለው ውትድርናውን ማይቻለው ፒስ ኤንድ ሴኩሪቲን ማይቻለው ሰው ማይቻለው ፓርቲ ማይቻለው ሁሉ ነገር አይቻለው እኔ አሁን የጠገበ ኤክስፒሪየንስ ነው ያለኝ በዚህ የጠገበ ኤክስፒሪየንስ ውስጥ አንድም ለህዝብ ብሎ የራሱን አሳልፎ የሚሰጥ አላየው ያለ ሴኩሪቲ ፎርስ አንዳንድ ቁርጠኛ እውነት የመሰለው ፖለቲከኛ ሊኖር ይችላል ግን አብዛኛው አጭበርባሪ ሌባ በህዝብ ስም የሚነግድ ነው ኢህአዴግ የነበረ አይተናል አሁን ብልጽግና ውስጥ የነበሩ የወጡ የታሰሩ አይተናል ቀደም ሲል የነበሩ የፖለቲካ ፓርቲዎች አይተናል ኢህአዴግን አይተናል ደርግ ውስጥ የነበሩ ሰዎች አይተናል ህወሓት ውስጥ የነበሩ ሰዎች አይተናል ውሸታም ነው ሁሉ የምድር ፖለቲከኛ ነኝ የሚል ውሸታም ነው እውነት ለመናገር እና ህዝብን ያጋጨ እርስ በርስ ያባላ እንትን ነው እና በጣም ለአገራቸው የሚያስቡ የተወሰኑ ሰዎች ሲኖሩ የነሱን እግር መምታት ማውደቅ ከዛ ሲወደቅ ደግሞ እዛ የሚገኘውን ለመካፈል መጣደፍ አሁን ባለፈው ታውቃለህ አንተ ለውጥ እንደመጣ አብይ እንደመጣ ምናምን ተንደርድሮ የመጡ ሰዎች እኔም አቃቸው ራሳቸው ሚኒስትር አድርጎ መድቦ የመጡ እኔም አገኘኋቸው የሚያስቡትን ቦታና ስልጣን የነገሩኝ አሉ ባዩ አይሆንም ከዛ ተቃውሞ ጀመሩ ከዛ ጠንከራሉ ከዛ ማኖ የነኩ ይሄዱ እንዳሉ ሲያውቁ ደግሞ ላጥ ብሎ ጠፉ አንዳንዱ ደግሞ በቃ ፕሮጀክት ይመቻችልኛል ሀብት ይመቻችልኛል ዘርፋለሁ ብሎ የመጣ አለ ሲሳይ ጓደኞችም ያገኘዋቸው ነበሩ ያኔ ካንተ ጋር እሳት ላይ ነበሩ ያገኘዋቸው ነበሩ እዚህ የመጡ ጠቅላላ ካልኩሌሽናቸው ሀብት መሰብሰብ ቦታ ማግኘት በቃ በእንተናቸው ሳፍሩ ደግሞ ጥያቄ ያቀርባሉ ሲያዩ አሉንም ማለት እና ከዛ በኋላ ታጋዮች አሉ አንተ ነህ የቀረኸው አሁን አሉ ከሚባሉ ጥቂቶች አንዱ አድርጌ ሊወስዱ ይችላል ማለት ምንድነው እኔ አሁን ጋዜጠኛ ነኝ ስለምንድነው የምሰራው ብለህ ቢያንስ አገር የሚያፈርስ ከርሶ የበለጠ ጥቅም የሚያገኝ ቀበሌ ሊቀመንበር ነው ማተም እኮ እንዳውደ ንግስት በሻንጣ እየሄደ በየመንገዱ ድውለት የሚበላበት ነው የኪሱም አንቆጥሮት አመራር ጋር እጅና ጉንት የሆነ የቀበሌ ሊቀመንበር እንደ ፓትርያርክ አይሻርም ኧረ እንደው የጓዳውን ብነግሮ ያደክሞታል ቀበሌ ሊቀመንበር መሻራሁን መስዋዕትነት የሚያስከፍል ሆኗል እሶ ባሉበት ዘመን ስንዴና ኬንዳ ይለምን እንደ ኢትዮጵያ ህዝብ ያው ምርሶ ባሉበት ዘመን ስለዚህ እኔ ይሄን ካልኩ ይብቃኝ እግዚአብሔር ይስጥልኝ አመሰግናለሁ እኛ ብዝተን ሰላም እንፈልጋለን ግን ሰዎች መጀመሪያ በሳምንት እናባራቸዋለን ይላሉ በሳምንት ሲያቅታቸው ደግሞ ሰላም ጠፋ ይላሉ ሳይንቲስቶች በአንድ ቦታ ላይ 8 ዝንጀሮ ይመርጡና እንደዚህ ባለ ሰፋ ባለ አዳራሽ ውስጥ ያስገባሉ እነዚያ 8 ዝንጀሮዎች ለምርምር ነው የገቡት በአንደኛው ጫፍ ላይ ሙዝ ያንጠለጥሉና የሚበላ ቀይ ሙዝ ያንጠለጥሉና ለመወጣጫ የሚሆን መሰላል ያበጃሉ ዝንጀሮዎቹ ወደ ቤት ከገቡ በኋላ የመጀመሪያው ነገር መቀመጫቸውን ማስተካከል ነው ከዚያ ቀና ሲሉ ሙዝ ያያሉ ወደ ሙዙ ለመውጣት የሚያስችል መሰላል ደግሞ እንዳለ ያያሉ እና አንደኛው ዝንጀሮ ቀድሞ የነቃው
ወደ መሰላሉ ጉዞ አድርጎ ታች ገና መሰላሉን ሲረግጥ ከፍተኛ የሆነ የበረዶ ዝናብ ቤት ውስጥ ይፈሳል። ደንግጦ ይመለሳል፣ ይረጋጋል፣ ይቆያል። ደግሞ መሰላሉን ድጋሚ ሲሞክር ያ የበረዶ ዝናብ ይዘንባል። በተደጋጋሚ ከነሱ መካከል አንዳንድ ዝንጀሮዎች ወደ መሰላሉ ሲጠጉ የሚዘንብባቸውን ቅዝቃዜና በረዶ ያስተዋሉ ዝንጀሮዎች ገና ወደ መሰላሉ መሄድ ሲያስብ እየደበደቡ ያስቀራሉ። ከረገጠው ሙዙ ጋር ሳይደርስ በረዶ እንደሚዘንብባቸው አይተውታል ተደጋጋሚ። ከተወሰነ ቀን በኋላ እነዚያ 8 ዝንጀሮዎች መሞከር አቆሙ። በዚሁ ልምምድ ሳይንቲስቶቹ ያን ካዩ በኋላ ከ8ቱ አንደኛውን አወጡትና አዲስ ዝንጀሮ አስገቡ። 7ቱ ነበር፣ አንደኛው አዲስ። ያ አዲስ የነበረውን ነገር አያውቅም። ሙከራ ሲያደርግ በረዶ ጋር ሳይደርሱ ገና ሲሄድ 7ቱ ደብድበው ያስቆሙታል። መጀመሪያ የነበረው በረዶውን 8ቱም አይተውታል፣ ችግሩን አይተውታል። አሁን የገባው ግን ለምን እንደሚደበደብ አያውቅም። ልክ ሲጠጋ ደብድበው ያስቆሙታል። አቆመ ሙከራውን ቢኮዝ ሲሞክር ስለሚደበደብ። ቀጠሉና ከነበረው አሁንም አንድ አውጥተው አንድ አመጡ፣ ሌላ አዲስ። አሁን ደግሞ ቅድም የነበሩት 6ቶቹ በረዶ የዘነበባቸው አንድ ደግሞ ሳይዘንብበት የተደበደበው 7 እና አዲሱ ናቸው ያሉት 8 በጥቅሉ። ይሄ አዲሱ ሲሄድ 7ቱም የነበሩቱ 6ቱ ያዩት አንደኛው ያላየው 7ቱ ደብድበው ያስቆሙታል። ቆይተው ደግሞ አንደኛውን አውጥተው 3ኛ አስገቡ። 3 አዲስ 5 ነባር ማለት ነው። 5 ነባሮቹ በረዶ ያዩ ናቸው፣ 3ቱ አላዩ። ለገባውን ሰውዬ 2 አዲስና 5 ነባሮቹ ደብድበው ያስቆሙታል። እንዲህ እያደረጉ ቀድሞ ያስገቧቸው 8ቱን አውጥተው 8 አዳዲስ ዝንጀሮዎች ገቡ። 8ቱም አንዱ ሲሞክር እየደበደቡ ያስቆማሉ። ለምን እንደሚያስቆሙ ግን አያውቁትም። ቀድሞ የነበሩት ሲሞክሩ በረዶውን ስላዩ ነው ያቆሙት። እነዚህኞቹ ግን ሲሞክሩ ተደብድበው ነው ያቆሙት እንጂ ማአቱን አይተው አይደለም። ኤግዛክትሊ ጋሽ ግርማ እንዳሉት ብዙዎቻችሁ ስለ ኢንፍሌሽንም ስለ ሰላምም ስለ ችግርም የምታወሩት በዚያው መንፈስ ነው። ሰው እንዲሰድብህ የማትፈልግ ከሆነ አትስደበው፣ እንዲመታህ የማትፈልግ ከሆነ አትምታው፣ እንዲገፋህ የማትፈልግ ከሆነ አትግፋው። አንተ ላይ ሊሆን የማትፈልገውን ሰዎች ላይ አታርግ የሚለው ከታላቁ መጽሐፍ የወጣው ጎልደን ሩል በዓለም ሁሉ ይሰራል። የህጎች ሁሉ ምንጭ ይሄ ነው። ነገር ግን መጽሐፉ ትንሽ ከበድ ሲያደርገው ህግም ነቢያትም ይህ ነውና ይለዋል። በነቢያት የተጻፈው በህግ የተጻፈው ሌላ ጎልደን ሩል የለውም። ዋናው ሩል ባንተ ክፉ እንዲደረግ የማትሻ ከሆነ በሰዎች ላይ ያን አታድርግ ነው። በዚህ መርህ ብቻ ከተገዛን ሰላም ወረደናል። አሁን ችግሩ እኛ ስናደርግ ትክክል ሲደረግብን ግን ስህተት ስለሆነ ነው። ያ ማለት ደግሞ ዋናውን ጎልደን ሩል አንገዛበት፣ አናምነውም፣ አንከተለውም የሚባለው ለማያምኑ ብቻ አይደለም፣ አምናለሁ ለሚለውም ሰው ጭምር ነው የሚሰራው። በዚያ ህግ እየተገዛን ስንሄድ አንዱ ዩኒቨርሳል የሆነው ፕሪንሲፕልስ ነው። ሁለተኛው ተግባር በንግግር ብቻ ሳይሆን በፍሬያቸው ታውቋቸዋላችሁ እንደተባለው በተግባር በውጤት የሚታይ ነው። ሁለተኛው ፕሪንሲፕል ይሄ ለሚያምን ለማያምንም ይሰራል። ሁለቱም አብዛኛው የሊደርሺፕ ጽሁፎች ጆን ማክስዌል የጻፋቸው አብዛኛው ጽሁፎች ከዚህ ፕሪንሲፕል ይወጡ አይደል? ዌበር የተፈላሰፋቸው አብዛኛዎቹ ከዚህ ይወጡ አይደል? ሌላ ዓለም ላይ ያለው ተማሪ የሚማረው እነዚህ መጽሐፍት ነው። ስማቸው መጽሐፍ ቅዱስ አይደለም፣ መጽሐፍት ነው። ግን የሚማረው እነሱን ነው። እነሱን ሲማር ትክክል ይመስለዋል፣ እውቀት ይመስለዋል። እዚህኛው ላይ ያለ መሆኑን ሲያ ደግሞ ስህተት ይመስለዋል። ግን አንዱ ከአንዱ የተለየ ሳይሆን ሁሉም ከአንዱ የተቀዳ። በአንድ ወቅት ቀበሮ ከአንበሳ ጋር ውለታ ውሎላት ድርድር ያደርጋሉ።
ውለታ ስለዋልክልኝ አንተ አደና ትቸገር ተቀመጥ፣ እኔ እየፈለኩ ሊታደኑ የሚገባቸው ነገሮች አመጣልሃለሁ ትላለች ቀበሮ። አንበሳ ተስማምቶ ቁጭ ይላል በቦታው ከነክብሩ እና ቀበሮ ስትሄድ አጋዘን ታገኛለች። አጋዘን አልሰማሽም ወይ? ፌስቡክ አላየሽም ወይ? አዲስ ሕግ እኮ ወጣ። ምን የሚል ነው? አንበሳ እያረጀው ስለሆነ እየደከምኩ ስለሆነ ደህና አጋዘን ከተገኘ ዙፋኑን አስረክባለሁ እያለ ነው። እና ፈልጌ አጣሁሽ የት ነበርሽ ትላታለች። አጋዘን ደንግጣ እውነትሽን ነው? መቼም ስልጣን የማይፈልግ የለም። እውነትሽን ነው ትላታለች። አዎ በእኔ እንሂድ ላሳየሽ። ልክ አንበሳ ጋር ሲደርሱ ያውልሽና አነጋግሪው ትላታለች። አጋዘን አገር ሰላም ነው ብላ ልታናገር ሄድ ስትሄድ አንበሳው አፈፍ ሲያረጋት ግጭት ይፈጠርና በግድ ታመልጣለች። ግን አንድ ቀንዷ ይሰበራል። መታ ቀበሮ ጋር አንቺ ጨካኝ ዋሾ አታለልሽኝ፣ እንዴት ልታስበይኝ በተንኮል ታመጭኛለሽ? አንበሳው እኮ ሲታገለኝ አንድ ቀን የተሰበረ ታታለች። ወይ አጋዘን ለካ እንደዚህ ሞኝ ነሽ። እሱ እኮ ቀንሽ የሰበረው ንግስናውን ሊያስቀምጥብሽ ቀንሽ ስላልተመቸው ለማስተካከል ነው እንጂ ለክፋት አይደለም። ተሸውደሻል አለቻት። ነው እንዴ ብላ ጓጓች። ስልጣን አጓጓል። ሰውን እየገደለ ያለው ጉጉት ነው መቼም። ተመልሳ ሄደች። ተመልሳ ስትሄድ ቅድም ዘውድ ለማስቀመጥ ነው ቀንድሽን የሰበረው ተብላ ሄዳ ሲታገላት እንደም ስታመልጥ ጭራው ይቆረጣል ያጋዘው። አሁንም መታ በጣም በምሬት አንቺ ቀበሮ ክፉ እንዲህ ብለሽ ይኸው ድጋሚ ሄጄ ጭራዬ ተቆረጠ አለቻት። አንቺ አጋዘን ያምሻል ወይ? ቅድም ለሚቀመጠው ነበረ፣ አሁን ደግሞ አንቺን ዙፋን ላይ ለማስቀመጥ ጭራ አያስፈልግም ብሎ ነው። አልገባሽም አለቻት። አሁንም ስልጣን ያጓጓል። ተመልሳ ሄደች እና ያዛት፣ ገደላት። ከገደላት በኋላ ቀበሮን ጠራና ሞታለች፣ እዛ ድረስ ቤት እስክመጣ በልተሽ እያንዳንዱን ፓርት በልተሽ ጠብቂ፣ ስመለስ ምሳዬ እበላለሁ ይላል እና አንበሳው ይሄዳል። ቀበሮዋ በልታ አስቀምጣ አንበሳው ሲመለስ ሲያይ የአጋዘኗ ራስ የለም። አንቺ ቀበሮ ሌባ ሁሉን አስቀምጠሻል፣ የት አለ ራሱ አላት። ወይ አንበሳ ራስ ቢኖራት ኖሮ 3 ጊዜ ስልካት ትመላለስ ነበር ወይ? ጭንቅላት ችግር ነው የሚያመላልሳት አለች ቀበሮ ይባላል። እና የኤርትራ ጥያቄ ቅኝ ግዛት ነው ብሎ አሁን የባህር ጥያቄ አይገባኝ የሚለው ከዚህ አጋዘን የማይሻል ነው ማለት ነው። ያልገባው ጭንቅላት የሌለው ነው ማለት ነው።